ሰላም እንዴት ናችሁ? ሁሉ ሰላም በሩቅም በቅርብም በውጭም በውስጥም ያላችሁ እንዴት ናችሁ? ሁሉ ሰላም ነው? ሰንበት እንዴት እያለፈ ነው? ቅዳሜ አይደል ዛሬ? እንዴት ናችሁ? ቡና ደግሞ እየጠጣን ኦኬ ወደ መጣውበት ቶፒክ ሲሄድ ባለፈው ጊዜ ስለምሰራበት ካምፓኒ ሊቭ ጉድ ካምፓኒ ፖስት ሳደርግ ዲጂታል ኦንላይን ማርኬቲንግ ፖስት አድርጌ በውስጥ ብዙ ልጆች ጥያቄ ጠይቃችሁኛል። ጥያቄው ምን ይላል? አረብ ሀገር ይሰራል ወይ ነው። ከዛ ደግሞ ዱባይም የጠየቃችሁኝ ልጆች ብዙ ናቸው። የስ ይሰራል ዱባይ። እንዴት ነው የሚሰራው? እንዴት ነው ሬጂስተር ማድረግ የምንችለው ማወቅስ የምንችለው ካላችሁኝ እዚህ ጋር ትንሽ ብሪቭ እሰጣችኋለሁ። ከዛ ባሻገር ደግሞ ይሄንን መልእክቴን ስትሰሙ የጻፋችሁልኝ ልጆች እንደገና ጠይቁኝ፣ በውስጥ ዲም አድርጉኝና በደንብ አብራርቼ ሊንኩንም እንዴት እንደምታገኙ ባዮ ላይ እነግራችኋለሁ። ከዛ ባሻገር ደግሞ በዋትስአፕ በውስጥ አወራችኋለሁ ማለት ነው። ስለ ሊቭ ጉድ የሚያስፈልጋችሁ መጀመሪያ ለመስራት ማንኛውንም ስራ ኦንላይን ዲጂታል ማርኬቲንግ ይሁን እጃችን ላይ ያለውንም ስራ መስራት ስንፈልግ መጀመሪያ ፍላጎት ያስፈልገናል አይደለ? ዋናው ኢንተረስቲንግ ነው የሚያስፈልገን። ከዛ በኋላ ግን ሁሌ እጃችን ላይ ታይም ሲኖረን ብሬክ ሲኖረን አቤት ጠዋት ራሱ ገና ካልጋ ላይ ብድግ ብለን የምንይዛት ያቺ ስልክ ነው የሚያስፈልገን፣ ሞባይላችን ማለት ነው። ከዛ በኋላ ደግሞ የሚያስፈልገን ምንድነው? ዋይፋይ። በቃ ከዛ ታይማችንን እንዴት አብቃቅተን እንደምንሰራ ዲጂታል ኦንላይን ማርኬቲንግ ኢትስ ላይክ ሀስል ነው። ተጨማሪ ነገር ቋሚ ስራ የምኖረው በሱ ላይ ተጨማሪ ደግሞ እቺን የምታስገኝልን ማለት ነው። ለፀጉራችን ለምንፈልገው ላይ ኤክስትራ መኒ ያስፈልገን የለ ካለን ባጀት ሞር ለእንደሱ በጣም ጠቃሚ ነው። ይሄ ካምፓኒ ትክክለኛ ካምፓኒ ነው። ፊቴን እያያችሁት ነው አይደለ? በቃ እንደዚህ እያየው ነው እየነገርኳቸው ያለውኝ። ከዛንም ደግሞ ክፍያውንም ቀምሼዋለሁ ፕላስ ሰፕሊመንታቸውንም እየተጠቀምኩኝ ነው። ያው ማግኔዥየምም አለኝ። ይሄ ቫይታሚን D3 K2 አንድ ላይ ነው። ሁለት ቫይታሚን በአንድ ላይ ነው የምታገኙት። ማግኔዥየም እንዴት አሪፍ መሰላችሁ! ማግኔዥየም በጣም ይጠቅመናል። ስፔሻሊ እኛ ሴቶች ከ30 ጭው ካልን በኋላ እቺ ታስፈልገናለች። ለወንዶቹም ደግሞ ያስፈልጋቸዋል። ለአባቶቻችሁ፣ ለወንድማችሁ፣ ለባሎቻችሁ። ለሴት ብቻ ነው ወይ ሁሉ ኬር የሚደረገው እንዳትሉን ብራዘሮች። እና እነዚህ ሁሉም ያስፈልጉናል ለህይወታችን ማለት ነው፣ ይጠቅሙናል። እኛ ሞስት ኦፍ ዘ ታይም ስፔሻሊ ኢትዮጵያኖች እኛ የምንመገባቸው ምግቦች ብዙ ጊዜ ከእንጀራ ጋር የተያያዘ ነው አይደለ? አንዳንዴ ከብዙ ነገሮች ደግሞ ለሰውነታችን የሚያስፈልጉን ያመልጡናል። ለዛ ግን በምንድነው ያን ውስጣችንን የምንክሰው? ሰፕሊመንት በመጠቀም ነው፣ በመውሰድ ነው። ሰፕሊመንት መድኃኒት አይደለም። ሰፕሊመንት የጎደለንን ቫይታሚን ሰውነታችን ውስጥ ማልቲ ቫይታሚን፣ አይረን፣ እነዚህ ፋይበር ምናምን የሚባሉትን ወዘቴ ይዞ እነዚህን ወደ ውስጣችን ደግሞ በሰፕሊመንት መልክ ስናስገባው የሚጠቅመን ነው እንጂ this is not መድኃኒት። ይሄ የሆነ የሚጎዳም የሚያድንም ምናምን የለውም፣ ግን የሚጠቅመን ነው። ለብዙ ነገሮቻችን ይጠቅሙናል ሰፕሊመንት። ስፔሻሊ ጉድለት የዚህ አይነት ቫይታሚን ጉድለት አለባችሁ ብሎ ዶክተር ሲያዝልን ከራሳቸው ስለማይሰጠን ሄደን ታዞልን ከፋርማሲ የምንገዛቸው። እነዚህ ግን በጣም አፎርደብል በጣም ሃይ ኳሊቲ የሆኑ ፕራይሱ ደግሞ ይሄ the lowest price ነው በእውነት። ካምፓኒውን ጆይን ስታደርጉ ከፍላችሁ ሜምበርሺፕ ደግሞ ስትሆኑ
አቤት ዲስካውንቱን በጣም ነው የምትደሰቱበት። ኢንጆይ ነው የምታረጉበት። ኦኬ ሶ አሁን ወደ እንዴት ስራውን ወይ ፍላጎቱን ያሏቸው ልጆች ፕሊዝ ይሄንን ስታዩ በውስጥ እንደገና አናግሩኝ። እኔ አናግራቸዋለሁ ከእናንተ ምን እንደሚያስፈልግ ታይማችሁን እንዴት እንደምታብቃቁ። አይ እኔ ሚዲያ ላይ ታይም ኖሮኝ መጥቼ እንደዚህ መስራት አልችልም ምናምንም ካላችሁ እኛ በጣም ኢንተሊጀንቶች አይደለን፣ ስማርቶች ነን። በዋይዝ ዌይ በብዙ አይነት አንግል ማርኬቲንግን መጠቀም እንችላለን። ኢዳዝ ማደር እኛ ፌስቡክ ላይ እንመጣለን፣ ቲክታክ ላይ እንገባለን፣ ኦር ዩቲዩብ ተጠቃሚንን። እሱ ብቻ ሳይሆን እኛ በፈለግ ነው በራሳችን ፕላትፎርም ዋትሳፕ ላይ ብሮድካስቲንግ ክሬት ማድረግ ይቻላል። በኤስኤምኤስ መድረስ ይቻላል። በብዙ ነገር ሰውን እንደዚህ በአካል እየሄድን ገበያ ስንሄድ የትም ስንሄድ ቢኮዝ ስራችን ስለሆነ ማለት ነው በብዙ መንገድ ሰርተን ተከፋይ መሆን እንችላለን። አይ ኖ ብዙ ጊዜ እኔንም አጋጥሞኝ ያውቃል። ዲጂታል ማርኬቲንግ ኦንላይን እንደዚህ ሰራው እንደዚህ አደረኩ ምናምን፣ ግን ውስጥ ገብተን ደግሞ ክሊክ አድርገነው ስንጠይቅ ምናምን ደዌይ የሚጠይቁት ብር የሚጠይቁት ኢንፎርሜሽን ኢትስ በጣም ዊርድ ነው። አይ ኖ ትራስት ቢልድ ማድረግ ያልቻልንበት ብዙ ኮንሲኩዌንሲ ነገሮች አሉብን። እና ግን ደግሞ ያው እኔ ፊቴን እያሳየው መወስዶንም ለራሴ መወስዶንም እየነገርኳችሁ ነው። ላይክ ሊቭ ጉድ እቺን ሁለቱን ብቻ አይደለም ያለው፣ እኔ በትንንሹ ነው እንጂ እዚህ ጋር አሁን ይሄ ለባለቤቴ ነው። የወንድ ሙልቲቫይታሚን አለ፣ ብዙ አሏቸው። ፕሮቲን ላይክ ኮላጂን ላይክ ስኪን ኬር ሶኦን ብዙ ነገር ነው ያሏቸው። እና ደግሞ በጣም ኦርጋኒክ የሆነ ነው። ከሁሉም ከናቹራል ፕላንት የተሰራ ነው። እና ኢትስ በቃ እኔም ስለጠቀመኝ ነው የምነግራችሁ። እና ሶ ሞር ኢንፎርሜሽንም ካላችሁ እንዳልኩኝ በውስጥ ላኩልኝ። በመላ ዓለም ይሰራል። ኤክሰፕት እንግዲህ አይ ዶንት ኖ ኢትዮጵያ ለምን ኢንክሉድድ እንዳልሆነች፣ ኤርትራ እንኳን አለችበት። ሌላ አፍሪካን ሀገራቶች ደግሞ ዩጋንዳ ላይ ኬንያ ምናምን አሉበት። ግን አይ ዶንት ኖ ሲስተሙን እኛ አይ ቲንክ ኢቭን እንኳን ሞባይል መኒ ራሱ ኢትዮጵያ ላይ አይሰራም፣ ብዙ ሰው አይጠቀምበትም። አይ ቲንክ በአከፋፈሉ ነው ይመስለኛል እንጂ በሌላ እንትን አይደለም። አይ ዊሽ ደግሞ ለኢትዮጵያም እንግዲህ ይነጋላትና ኢንክሉድድ ትሆናለች። ከዛ ባሻገር በሁሉም ሀገር ላይ ይሰራል። ኮንታክት አድርጉኝ፣ ሜሴጅ ዲም አድርጉልኝ እንደጠየቃችሁኝ። ለጠየቃችሁኝ ልጆች ደግሞ ስማችሁንም ሜንሽንም ባላረግ እዚህ ላይ በጣም አመሰግናችኋለሁ። በቃ ፍላጎቱን ካሏችሁ ፍላጎቱ ብቻ ነው የሚያስፈልገው፣ ዋናው ፍላጎት። ከዛ ስልካችን፣ ከዛ ዋይፋይ፣ ከዛ በኋላ ዝም ብለን እንኳን ውጭ ላይ ስንወጣ ከጓደኞቻችን ላይ የምናወጣቸው ብር አሉ አይደለ? ከሱ ቀንጨባ አድርገን ይሄን አንዴ ሳይን አድርገንበት ከዛ ግን እንደ ስራችን ብዙ ነገር ደግሞ እየተማማርንበት ብዙ እየተማርን የምንፈልጋቸው ቦታ ላይ የምንደርስበት ፕላትፎርም ነው ይሄ ነገር ማለት ነው። ከዛ ፍሪደም ኦፍ ሀበሻ የሚባል አለ። እዛ ግሩፕም ላይ ጆይን ታደርጋላችሁ። ብዙ የሚገራርሙ እህት ወንድሞች አሉበት፣ አይዲያ ሁሌ ሼር የሚያደርጉ። ከነሱም ጋር ኮንታክት እየተደራረግን እየተረዳዳን we can move forward together ነው የምለው። ጆይን አድርጉ፣ ጻፉልኝ በውስጥ ኢንፎርሜሽን በደንብ ነው የምሰጣችሁ። እሺ፣ ከዛስ እወዳችኋለሁ። መልካም ቅዳሜ ይሁንላችሁ። ቺርስ በቡና። እወዳችኋለሁ። እሺ፣ ጻፉልኝ። ቴንክ ዩ